በኤዥያ ክፍለ አህጉር የምትገኘው ሰሜን ኮሪያ ዓለምን ቀልብ መሳብ ከጀመረች ሰንበትበት ብላለች። ዓለምን የሚያስደንቁ የሰሜን ኮሪያ ድርጊቶች ውስጥ የተወሰኑትን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራ። እንዲሁም በቀጣይ እንደሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት። ደቡብ ኮሪያ እና ሰሜን ኮሪያ በሚያደርጉት ድብቅ ጦርነት ኪም ጆንግ ኡን እያሸነፉ ነው። ደቡብና ሰሜን ኮሪያ የሚለየው አጥር የኤሌክትሪክ ገመድ አለው። ይህን አጥር የሚጠብቁ በመቶዎች የሚቆጠሩ ወታደሮች ተደርድረዋል። በየመሃሉ ቅጠላማ የወታደር ልብስ ቀለም የተቀቡ ግዙፍ የድማቅ ማጉያዎች ተሰቅለዋል። አንደኛው ድምፅ ማጉያ የደቡብ ኮሪያ ሙዚቃ ይለቃል። ሙዚቃው ቅኔ ያዘል ነው። ወደ ውጭ ስንጓዝ ጉልበት እናገኛለን ይላል። ሰሜን ኮሪያን ከሀገራቸው መውጣት አለመቻላቸውን በሾርኔ ለመንከት የተከፈተ ሙዚቃ ነው። ከሰሜን ኮሪያ ድምፅ ማጉያም ወታደራዊ ፕሮፓጋንዳ የሚነዛ ሙዚቃ ይሰማል። ምንም እንኳ ደቡብ ኮሪያ እና ሰሜን ኮሪያ ጥይት ባይተኳኩስም አሁንም ጦርነት ላይ ናቸው። ይህ ጦርነት የመረጃ ጦርነት ነው። ደቡብ ኮሪያ ወደ ሰሜን መረጃ ተሾልካለች። የሰሜን ኮሪያው ኪም ጆንግ ኡን ደግሞ ይህ የመረጃ ፍሰት ለመግታት ተግቶ ይሰራሉ። ህዝባቸው ከውጭ የሚመጣ መረጃ እንዲሰማ አይሹም። ሰሜን ኮሪያ ኢንተርኔት ዘልቃ ያልገባበት የዓለማችን ብቸኛው ሀገር ናት ማለት ከባድ አይደለም። ሁሉም የቴሌቪዥንና የሬዲዮ ጣቢያዎች እንዲሁም ጋዜጠኞች የመንግስት ናቸው። ይህ የሆነበት ምክንያት የኪም ቤተሰብ ታሪክ አፈ ታሪክ መሆኑ ነው። ለህዝባቸው የሚነግሩት አብዛኛው ነገር ሐሰት ነው ይላሉ ማርቲን ዊሊያምስ። ማርቲን መቀመጫውን ዋሽንግተን ያደረገው ስቲምስ ማዕከል ነባር አባል ናቸው። በሰሜን ኮሪያ ቴክኖሎጂ እና መረጃ ፍሰት ጥናት ላይ የረጅም ጊዜ ልምድ አላቸው። ደቡብ ኮሪያ የምታስበው መንግስት የሚነዛው ሐሰት ህዝቡ እንዲያውቀው ማድረግ ከተቻለ የሰሜን ኮሪያ አገዛዝ ይፈርሳል። የድምፅ ማጉያዎች የደቡብ ኮሪያ መንግስት ከሚጠቀምባቸው መሳሪያዎች መካከል ናቸው። ጥቂት የሚባሉ የሬዲዮ ጣቢያዎች እና ለትርፍ ያልተቋቋሙ ድርጅቶች በድብቅ ጨለማ ወደ ሰሜን ኮሪያ መረጃ ያስተላልፋሉ። ሰሜን ኮሪያውያን ይህ መረጃ መስማት የሚችሉት ከብርሃንና ከመንግስት ጆሮ ተደብቀው ነው። በሺዎች የሚቆጠሩ ዩኤስቢ እና ማይክሮ ኤስዲ የተባሉ የመረጃ ቋቶች ፍላሽ ዲስኮች በድብቅ ወደ ደቡብ ኮሪያ ይገባሉ። የደቡብ ኮሪያ ፊልሞች፣ የቴሌቪዥን ድራማዎች እና የፖፕ ሙዚቃዎች እንዲሁም ዜናዎችን ይዘዋል። በአካባቢ የሚሰሩ ሰዎች ሰሜን ኮሪያ ይህን መረጃ ጦርነት እያሸነፈች ነው ይላሉ። ኪም የውጭ ሀገራት ይዘት ያለባቸው ቋቶችን ይዘው የሚገኙ ዜጎች ላይ ከባድ እርምጃ እየወሰዱ ነው። ሌላኛው ስጋት ለዚህ ጦርነት የሚውል በጀት ጉዳይ ነው። የዚህ ስራ አብዛኛው ገንዘብ የሚገኘው ከአሜሪካ መንግስት ነበር። ነገር ግን አሁን ፕሬዚዳንት ዶናልድ ትራምፕ ሀገራቸው የምትሰጠውን እርዳታ መግታታቸው ሌላ ስጋት ፈጥሯል። ዩኒፊኬሽን ሚዲያ ግሩፕ UMG የተባለው መንግስታዊ ያልሆነ የደቡብ ኮሪያ ተቋም ነው ዜና እና አዝናኝ ፕሮግራሞችን እየጫነ ወደ ሰሜን ኮሪያ የሚልከው። ድርጅቱ ዜናዎችና መዝናኛ ፕሮግራሞችን በጎራ ያስቀምጣል። አስኪ የማይባሉ ዩኤስቢዎች ውስጥ የኮሪያ ድራማዎች፣ የፖፕ ሙዚቃዎች እና የኔትፍሊክስ ተከታታይ ድራማ ይጫናል። በጣም አስኪ በሚባሉ ቋቶች ውስጥ ደግሞ ትምህርታዊ ፕሮግራሞች ማለትም ዲሞክራሲና ሰብአዊ መብት የሚሰብኩ ይዘቶች ይካተታሉ። እነዚህ ዩኤስቢዎች በአሽከርካሪዎች ወደ ቻይና ድንበር ይላካሉ። የድርጅቱ ሰዎች ህይወታቸውን አደጋ ላይ ጥለው ዩኤስቢዎችን ወንዝ ያሻግራሉ። የኮሪያ ድራማ ጉዳት ያለው ባይመስልም የደቡብ ሰው እንዴት በነፃነት እንደሚኖር ያሳያሉ። ግዙፍ ህንፃዎች ውስጥ የሚኖሩ ሰዎች ፈጣን መኪና ሲያሽከረክሩና ከትልልቅ የገበያ ማዕከላት ምግብ ሲሸምቱ ይታያሉ። ይህ በሰሜን ኮሪያ የሚታሰብ አይደለም። ኪም የደቡብ ሰው እጅግ ድሃና በጭቆና የሚኖር ነው ብለው ለህዝባቸው ለሚነዙት ፕሮፓጋንዳ ይህ ትልቅ አደጋ ነው። አንዳንድ ሰዎች ድራማዎቹን ሲያዩ እንዳለቀሱ ይነግሩናል። ለመጀመሪያ ጊዜ ህልም እንዳላቸው እንዳወቁም ያስረዱናል ይላሉ የዩኤምጂ ዳይሬክተር ሊ ኩዊንግ ባንክ። ምን ያክል ሰዎች የኮሪያ ድራማና ዜና እየኮመኮሙ እንደሆነ መረጃው ባይኖረንም በቅርቡ የተሰሙ ምስክርነቶች መረጃዎቹ በሰፊ የተሰራጩ እንደሆነ ያሳያሉ። ሰሜን ኮሪያ ውስጥ ተቃዋሚ ፓርቲ የለም። አገዛዙን በግልጽ የሚቃወም ሰውም የለም። ለተቃውሞ አደባባይ መውጣት የሚታሰብ አይደለም። ዳይሬክተሩ በመረጃዎች መሰራጨት ምክንያት ሰሜን ኮሪያን ትግል ይጀምራሉ የሚል ተስፋ አላቸው። የ4 ዓመቷ ካንግ ጉሪ ሰሜን ኮሪያ ነው ያደገችው። በ23 በታንኳ ወደ ደቡብ ኮሪያ ከማምለጧ በፊት አሳ በማጥመድ ስራ ነበር የምትተዳደረው። ከውጭ የሚገቡ ቴሌቪዥን ፕሮግራሞችን መመልከቷ በከፊልም ቢሆን ሀገሯን ጥላ እንድትወጣ እንዳበረታታት ትናገራለች። የሆነ ያፈነ ነገር ነበር። ድንገት ጥለሽ ጥፊ የሚል ስሜት ይሰማኝ ጀመር። ለመጀመሪያ ጊዜ የኮሪያ ድራማዎችን ያየችው በ10 ዓመቷ ነበር። እነዚህ ድራማዎች በድብቅ ወደ ሰሜን እንደሚገቡ ያወቀችው ከዓመታት በኋላ ነው። ዩኤስቢዎች በፍራፍሬ ሳጥኖች ውስጥ ተደብቀው ነው የሚገቡት። መጀመሪያ የማስበው ህይወት
ማለት እንዲህ እንደሆነ ነበር። ሌሎችም ሀገራትም እንዲህ እንደ ሰሜን ኮሪያ የሚኖሩ ይመስለኝ ነበር። ድራማዎችን መመልከት ስጀምር ግን ሰሜን ኮሪያ ብቻ እንደሆነች ገባኝ። እሷ ብቻ ሳትሆን ሌሎችም ጓደኞቿ የኮሪያ ድራማ ይመለከታሉ። ድራማዎቹን የያዘ ዩኤስቢ ይዋወሳሉ። ይህ የመረጃ ጦርነት አገዛዙ ላይ የሚያመጣው አደጋ የገባቸው ኪም የራሳቸውን ጦርነት አውጀዋል። በኮቪድ ወረርሽኝ ወቅት ከቻይና ጋር በሚያዋስኑ ድንበር ላይ የኤሌክትሪክ አጥር ገነቡ። የውጭ ሀገር ዜና እና ድራማ ይዘው የተገኙ ሰዎች ላይ ከባድ ቅጣት እንዲጣል ወሰኑ። እነዚህን ይዘቶች የሚያሰራጩ ሰዎች እስር አሊያም ሞት ቅጣት ሊጠብቃቸው ይችላል። በቀድሞው ጊዜ ውስጥ ገበያዎች ውስጥ ሁሉ ይሸጥ ነበር። ማንም ሰው መግዛት ይችላል። አሁን ግን ከሚታመን ሰው ካልሆነ በቀር ማግኘት ከባድ ነው ይላሉ ኪ። ካንግ እንደምትለው ዩኤስቢ ይዘው የተገኙ ወጣቶች በሞት እንደተቀጡ ታውቃለች። ከቅርብ ጊዜ ወዲህ ደግሞ የደቡብ ኮሪያ ቋንቋ ቃላትን መጠቀምና በደቡብ ኮሪያ ዘይቤ መናገር ጭምር ወንጀል መሆኑ ተሰምቷል። በየትኛውም ሰዓት የአገዛዙ ጠባቂዎች ስልክ ነጥቀው ውስጥ ምን እንዳለ ማየት ይችላሉ ትላለች። በ2024 ዴይሊ ኢንክ የተባለው የደቡብ ኮሪያ ሚዲያ ከደቡብ ኮሪያ በድብቅ ያስወጣው ስልክ እንደሚያሳየው የደቡብ ኮሪያ ቃላትን ስልኩ መጠቀም እንደማይችል ነው። ማታ ማታ ሰሜን ኮሪያ ይሰሙ የነበሩ የሬዲዮ ፍሪ ኤዥያ እና የአሜሪካ ድምፅ ራዲዮ በትራምፕ ትዕዛዝ ምክንያት ተዘግተዋል። የኪም አገዛዝ እየወሰደ ያለው እርምጃና ትራምፕ ገንዘብ ለመቆጠብ በሚል ያሳለፉት ውሳኔ ሰሜን ኮሪያ የመረጃ ጦርነቱ ምን የበላይ እንድትሆን እንዳረጋት ብዙዎች ይናገራሉ። አንዳንዶች የገንዘብ እርዳታው ጫና አሜሪካ ላይ መውደቅ የለበትም ይላሉ። ደቡብ ኮሪያ ድጋፍ ማድረግ አለባት የሚል ሀሳብ ቢኖርም የደቡብ ኮሪያ ተቃዋሚ ፓርቲ አባላት ይህ ከሰሜን ጋር ያለንን ግንኙነት ለማሻሻል የሚጠቅም አይደለም ይላሉ። ከዓለም ትልልቅ የክሪፕቶ ከረንሲ ዝርፊያዎች ጀርባ ያለችው ሰሜን ኮሪያ። ለሰሜን ኮሪያ መንግስት እንደሚሰሩ የሚታመኑ ክሪፕቶ መንታፊዎች ከዘረፉት $1.5 ቢሊዮን የበይነ መረብ ገንዘብ ክሪፕቶ ከረንሲ $300 ሚሊዮን በጥሬው ማውጣታቸው ተነግሯል። ላዛርስ አላዛር በመባል የሚታወቀው የመንታፊዎች ቡድን በ2024 ባይቢት ከተባለ የበይነ መረብ የገንዘብ ኩባንያ ትልቅ የዲጂታል ገንዘብ ዘርፈዋል። ከዚያ ጊዜ ጀምሮ መንታፊዎቹን እና የዘረፉትን ክሪፕቶ ወደ ገንዘብ ከመቀየራቸው በፊት እግር በእግር ተከታትለው ማስቆም የአይጥና ድመት ጨዋታ ሆኖ ሰንብቷል። ባለሙያዎቹ የመንታፊዎቹ ቡድን የዘረፈውን ገንዘብ ወደ ሰሜን ኮሪያ ወታደራዊ መሳሪያ ማምረቻ ተቋም ለማስተላለፍ ቀን ተሌት ሲሰሩ ቆይተዋል ይላሉ። የክሪፕቶ መርማሪ የሆኑትና ኤሊፕቲክ የተባለው ድርጅት መስራች ዶክተር ቶም ሮቢንስ መንታፊዎቹ የገንዘቡን ዳና ለማጥፋት በሚያደርጉት ስራ ውስጥ እያንዳንዱ ደቂቃ ወሳኝ ነበረች፣ እንዲሁም በዚህ ረገድ እጅግ በጣም የተራቀቁ ናቸው ይላሉ። ዶክተር ሮቢንስ በክሪፕቶ ዘርፍ ውስጥ ከተሳተፉት ወንጀሎች መካከል እንደ ሰሜን ኮሪያ ክሪፕቶን ምርጥ አድርጎ የሚያጥብ በወንጀል የተገኘን የበይነ መረብ ገንዘብ ወደ ጥሬ ገንዘብ የሚቀይር የለም ብለዋል። እኔ እንደማስበው ይህንን የሚሰራ ዘመን አፍራሽ መሳሪያና ለዓመታት ልምድ ያካበቱ በርካታ ባለሙያዎች ሳይኖራቸው አይቀርም። በተጨማሪም በየቀኑ ለጥቂት ሰዓታት ብቻ እረፍት እንደሚወስዱ ከተግባራቸው እንረዳለን። ምናልባትም ክሪፕቶ ወደ ጥሬ ገንዘብ እንዲለወጥ በፈረቃ ይሆናል የሚሰሩት። ኤሊፕቲክ ከባይቢት ጋር በተያያዘ በሰራው ትንታኔ 20 በመቶ የሚሆነው ገንዘብ የገባበት አይታወቅም። ይህም ማለት ገንዘቡ የውሃ ሽታ ሆኗል ማለት ነው። አሜሪካና አጋሮቿ ሰሜን ኮሪያን ከቅርብ ዓመታት ወዲህ የአገዛዙ ወታደራዊና የኒውክሌር ማበልጸግ በገንዘብ ለመደገፍ በደርዘን የሚቆጠሩ መረጃ መጠላፊዎች ፈጽመዋል ሲሉ ይከሷቸዋል። ባለፈው የካቲት 14 ወንጀለኞች ከባይቢት አቅራቢ በሚስጥር ገንዘብ ዝውውርን በመንተፍ ድርጅቱ ወደ ራሱ አካውንት የላከ መስሎት ወደ መንታፊዎቹ ልኳል። የድርጅቱ ስራ አስፈጻሚ ቢኤንዙ ገንዘቡ እንዳልተወሰደ ለደንበኞቹ ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥተው መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። ድርጅቱ ከዝርፊያው በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን በላዛርስ ቡድን ላይም ዘመቻ መክፈቱን አስታውቋል። መንታፊዎቹ የዘረፉትን በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር ባሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል። ባይቢት ላዛርስ አላዛር የተባለው የሰሜን ኮሪያ ክሪፕቶ መንታፊ ቡድን ላጋ ላይ ዳጎስ ያለ ገንዘብ ሸልመዋለሁ በሚል ባወጣው ማስታወቂያ ላይ የህብረተሰቡ አባላት የተዘረፉትን ገንዘቦች እንዲፈልጉና በተቻለ አቅም እንዲታገሉ እንዲያደርግ ጠይቋል። ሁሉም የክሪፕቶ ግብይቶች በህዝብ ብሎክቼን ላይ ስለሚታዩ ገንዘቡ በላዛርስ አላዛር ቡድን ሲዘዋወር መከታተል ይቻላል።
ጠላፊዎቹ ኮይኖቹን ወደ መደበኛ ገንዘብ ለመቀየር የዋናውን ክሪፕቶ አገልግሎት ለመጠቀም ከሞከሩና የክሪፕቶ ሳንቲሞቹ ከወንጀል ጋር የተገናኙ ናቸው ተብሎ ከታሰበ ሊታገዱ ይችላሉ። እስካሁን በዚህ መንገድ 20 የሚሆኑ ሰዎች $40 ሚሊዮን የሚያወጣ የበይነ መረብ ገንዘብ እንዳይተላለፍ በማሳገድ ከ$4 ሚሊዮን በላይ የሽልማት ገንዘብ ተቀብለዋል። ባለሙያዎቹ ግን ሰሜን ኮሪያ ክሪፕቶ ከረንሲ ገንዘብ በመንተፍ እና ደብዛውን በማጥፋት ረገድ ያላትን ልምድ ከግምት በማስገባት የቀረውን ገንዘብ ለማስመለስ እምብዛም ተስፋ አይታያቸውም። በበይነ መረብ ሳይበር ደህንነት ላይ የሚሰሩት ዶክተር ዶሪስ ዶር ሰሜን ኮሪያ በጣም ዝግ የሆነ ስርዓትና የተዘጋ ኢኮኖሚ ያላት በመሆኗ ለጠለፋና ለገንዘብ አጠባ ምቹ የሆነ ኢንዱስትሪ ፈጥራለች። ነገር ግን የሳይበር ወንጀል የሚያስከትለው አሉታዊ ስም ግድ አይሰጣትም ብለዋል። ሌላው ችግር ሁሉም የክሪፕቶ ኩባንያዎች ለመረዳት ፈቃደኛ ለመሆናቸው ነው። ባይቢት ክሪፕቶን ወደ ገንዘብ የሚቀይረው ኤክስቼንጅ ወንጀለኞች ገንዘብ እንዳያወጡ አላደረገም በሚል ተከሷል። በዚህ ልውውጥ ከ$90 ሚሊዮን በላይ በተሳካ ሁኔታ መቀየር ተችሏል። በኢሜይል ማንነቱ በይፋ የማይታወቅ የኤክስቼንጅ ባለቤት ጆን ሮበርትስ ወንጀሉን አስተባብሏል። ድርጅታቸው ከባይቢት ጋር ለረጅም ጊዜ የዘለቀ ውዝግብ ውስጥ በመሆኑ መጀመሪያ ላይ ገንዘቡን ማስቆም አለመቻላቸውን አምነዋል። አክሎም ቡድኑ በእርግጠኝነት ኮይኖቹ ከጠለፋው የተገኙ መሆናቸውን እርግጠኛ እንዳልነበር ተናግሯል። አሁን በትብብር እየሰራ መሆኑን ከገለጸ በኋላ ነገር ግን የክሪፕቶ ደንበኞችን የሚለዩ መደበኛ ኩባንያዎች ግለሰቦችንና ማንነታቸውን ይፋ የማያደርጉ ተጠቃሚዎችን ያጭበረበሩ ነው ሲል ተከራክሯል። ሰሜን ኮሪያ ከላዛርስ ቡድን ጀርባ መኖሯን አምና አታውቅም። ነገር ግን በዓለም ላይ ያላትን የመመንተፍ ብቃት ለገንዘብ ጥቅም የምትጠቀም ብቸኛ ሀገር መሆኗ ይገመታል። ከዚህ ቀደም የላዛርስ ቡድን መንታፊዎች ባንኮችን ኢላማ ያደረጉ ቢሆንም ባለፉት 5 ዓመታት ግን የክሪፕቶ ኩባንያዎች በማጥቃት ረገድ ልዩ ክህሎትን አዳብረዋል። እንዲህ አይነት ማጭበርበርን ለማስቆም ጥቂት መንገዶች ብቻ ያሉ በመሆኑ ኢንዱስትሪው በጥሩ ሁኔታ ደህንነቱን የተጠበቀ አይደለም። ከሰሜን ኮሪያ ጋር የተገናኙ የቅርብ ጊዜ በይነ መረብ መንታፊዎች በ2019 በአፕቢት ላይ የተወሰደ $401 ሚሊዮን ከኮካይን 275 ሚሊዮን የሚያወጣ ክሪፕቶ ተዘርፎ ኋላ አብዛኛው ገንዘብ ተመልሷል። በ2022 መንታፊዎቹ $600 ሚሊዮን ክሪፕቶ የዘረፉበትን የሮኒን ብሪጅ ጥቃት፣ በ2023 በአቶሚክ ዋሌት ላይ በተሰነዘረ ጥቃት ወደ $100 ሚሊዮን የሚጠጋ ክሪፕቶ ተሰርቋል። በአውሮፓውያኑ 2020 አሜሪካ ሰሜን ኮሪያንን የላዛርስ ቡድን አባላት ናቸው በሚል ወንጀሉ በሳይበር ወንጀል የሚፈልጉ ግለሰቦች ዝርዝር ውስጥ አካትታቸዋለች። ነገር ግን ግለሰቦቹ ሀገራቸውን ለቅቀው ካልወጡ በስተቀር ሊያዙና ሊጠቁ የሚችሉበት እድል በጣም ጠባብ ነው። ይህ ሁሉ ሲሆንና ስሙ በከባድ ወንጀል ድርጊት የተበጠለጠለ የሚገኘው ከአብዛኛው ዓለም ተነጥላ የምትገኘው የሰሜን ኮሪያ መንግስት በማስተባበል ራሱን ለመከላከል ያለው ነገር የለም። በኪም ቤተሰብ የሚደጎመው የሰሜን ኮሪያ የሴቶች እግር ኳስ ቡድን አነሳስና አወዳደቅ። ለወትሮ ዩናይትድ ስቴትስ ነበረች 25 የጎል ሙከራ የምታደርገው። አሁን ግን ታሪክ ተቀይሯል። ይህ ከአንድ ቴሌቪዥን ጣቢያ ኮሜንታተር የወጣ ቃል አይደለም፣ ከሄዘር አሪያል እንጂ። ሄዘር አሪያል በ2007 የሴቶች ዓለም ዋንጫ ለዩናይትድ ስቴትስ ተሰልፋ ግብ አስቆጥራለች። ውጤት አሜሪካ 2 ሰሜን ኮሪያ 2። አሜሪካን አቻ ያደረገችውን ግብ ያስቆጠረችው ኦራይል ናት። ዩናይትድ ስቴትስ እና ሰሜን ኮሪያ የተጫወቱ ነው። ግጥሚያው ሲጠናቀቅ የሰሜን ኮሪያ ተጫዋቾች ባገኙት ነጥብ እንደመደሰት በሳቷቸው ኳሶች ሲቆጩ አስተዋለች። ሰሜን ኮሪያ ከዓለማችን እጅግ ተገላ የምትኖር ሀገር ናት። መሪዋ ኪም ጆንግ ኡን ዜጎቻቸው ውጭውን ዓለም እንዲቃኙ አይፈልጉም። ሰሜን ኮሪያን ከተቀረው ዓለም ጋር ሲነጻጸሩ የኑሮ ደረጃቸው ዝቅ ያለ ነው። ነገር ግን በዓለማችን አሉ ከሚባሉ ጠንካራ የሴት ብሔራዊ ቡድኖች መካከል ከመሆን ያገዳቸው ነገር የለም። በ2007 የሴቶች ዓለም ዋንጫ ሰሜን ኮሪያ ከዩናይትድ ስቴትስ ተገናኙ። በወቅቱ ሰሜን ኮሪያ በሴቶች ብሔራዊ ቡድን ከዓለም 5ኛ ደረጃ ነበረች። በ10 ዓመታት ውስጥ 3 ጊዜ የኤስያ ዋንጫን አንስታለች። የሰሜን ኮሪያ የሴቶች ብሔራዊ ቡድን በርካታ ወጣት ተጫዋቾችን ታመርታለች። በ2016 ከ20 ዓመት በታች የሴቶች ዓለም ዋንጫን አንስታለች። ስፔን፣ አሜሪካና ፈረንሳይ በመርታት ነው ይህን ድል የተቀዳጀችው። በተመሳሳይ ዓመት ከ17 ዓመት በታች የሴቶች ዓለም ዋንጫ አሸናፊዋ ሰሜን ኮሪያ ነበረች። ጨዋታው በጣም ከባድ ነበር ስትል ታስታውሳለች አራያሊ። ከእግራቸው ከሰሜን ኮሪያ ኳስ መንጠቅ የማይታሰብ ነው። በጣም ፈጣን ነበሩ። ለዩናይትድ ስቴትስ ሰሜን ኮሪያን መግጠም እጅግ ከባድ ነው። ምክንያቱ ወዲህ ነው። ቡድኖቹ የተቀናቃኞችን አጨዋወት በፊልም ይመለከታሉ። የሰሜን ኮሪያን ቪዲዮ ግን ማግኘት እጅግ ከባድ ነበር።
ሰሜን ኮሪያ አበረታች መድኃኒት ትጠቀማለች በሚል ለ4 ዓመታት ከዓለም አቀፍ የእግር ኳስ መድረክ ርቃለች። ሲመለሱ እንዴት የሆኑ ይሆን የሚለው ብዙዎች ጥያቄ ነው። አሜሪካ የሰሜን ኮሪያን ብሔራዊ ቡድን አጨዋወቷን የሚያሳይ ቪዲዮ ማግኘት ተስኗት ይሆናል። ብሪጂት ዌስ ግን ይህ አልተሳናትም። አውስትራሊያዊቷ የቪዲዮ ባለሙያ ለ5 ዓመታት ቡድኗን እየተከታተለች ስትቀርጽ ቆይታለች። ፖሊስ 9 ለተለቀቀው ዘጋቢ ፊልም እንዲሆን ነው የተዘዋወረች ስትቀርጽ የነበረው። እሷ እንደምትለው የሀገሪቱ የሴቶች እግር ኳስ ለዚህ የበቃው በመሪዋ ምክንያት ነው። ተጫዋቾቹ በተደጋጋሚ ይነግሩናል። የተከበሩ መሪያችን ኪም ጆንግ ኢል የኪም ጆንግ አባት በግላቸው የሴቶች እግር ኳስን ይደግፉ ነበር። ለሁሉም ነገር ምስጋና የሚያቀርቡት ለመሪያቸው ነው። ያለሳቸው መሪነት ድጋፍና ምልከታ የሚሆን ነገር የለም። በአውሮፓውያኑ በ1986 ሜክሲኮ በተካሄደው የዓለም አቀፍ እግር ኳስ አስተዳዳሪ ፊፋ ስብሰባ ላይ ኖርዌያዊቷ ኤሌን ዊል ተነስታ በቁጣና በብስጭት የታጀበ ንግግር አደረገች። ንግግሯ የሴቶች እግር ኳስ ተረስቷል፣ እኛም የዓለም ዋንጫ ውድድር ያስፈልገናል ብላ ተናገረች። ፊፋ ደነገጠ፣ ባለችው ተስማማ። ስብሰባው ላይ የተገኙት የሰሜን ኮሪያ ተወካዮች ወደ ሀገራቸው ሲመለሱ አንድ እቅድ ነድፈው ነው። ንድፈ ሀሳብ ቀላል ነው። በእያንዳንዱ ትምህርት ቤት ውስጥ የእግር ኳስ ሜዳ ይገንባ፣ መልማዮቹ በየክፍለ ሀገሩ እየሄዱ ይመልምሉ። ቀጥሎ አንድ ማዕከላዊ ማሰልጠኛ ተከፍቶ ጥሩ ብቃት ያላቸው ወጥተው የሚሰለጥኑበት ይሆናል የሚል ነው። ለሰሜን ኮሪያውያን እግር ኳስ ተጫዋቾች ሽልማቱን ገንዘብ አሊያም ወደ ውጭ ሀገር ሂዶ መጫወት አይደለም፣ ወደ ዋና ከተማ መዘዋወር እንጂ። ህይወት በሰሜን ኮሪያ ቀላል የሚባል አይደለም። በተለይ በገጠራማው ክፍል የምግብ እጥረት አለ፣ የጤና አገልግሎትም በቂ አይደለም። በ2023 የወጣ የተባበሩት መንግስታት ዘገባ እንደሚጠቁመው ዜጎቹ የተለያዩ ወንጀሎች ፈጽመው የሚታሰሩበት ማጎሪያዎች ወሲባዊ ጥቃት ይፈጸምባቸዋል። ከባድ የጉልበት ስራ ይጠብቃቸዋል። ከዚህ ህይወት አምልጠው ሀገር ጥለው የሸሹ ማጎሪያዎች ውስጥ ሴቶች ያለ ፍላጎታቸው ጽንስ እንደሚያስወርዱ ይናገራሉ። በዋና ከተማ ፒዮንግያንግ ግን ህይወት በተነጻጻሪ የተሻለ ነው። የኑሮ ደረጃዋ ከተቀረው የሀገሪቱ ክፍል ይሻላል። የስራ ዕድልም አለ። ቁመታቸው ረጃጅም ህንፃዎች፣ 150,000 ተመልካቾች የሚያስተናግድ ስታዲየም፣ የቦሊንግ መጫወቻ፣ ሱፐር ማርኬት፣ የእንስሳት መጠበቂያ መካነ እንስሳ እና ሌሎችም አሉ። ከሌሎች የሀገሪቱ ክፍሎች ጋር ሲነጻጸር ፒዮንግያንግ ውስጥ መኖር ማለት መታደል ማለት ነው ትላለች ብሪጂት። ተጫዋቾቹ እንደ ስጦታ ከመሪያቸው ቤት ተሰጣቸው። ቤተሰቦቻችን ወደ ፒዮንግያንግ ማምጣት ይችላሉ። ለአንዲት ተጫዋች ለብሔራዊ ቡድን መመረጥ ማለት ለእሷ ብቻ ሳይሆን የቤተሰቦቿንም ህይወት የተቀየረ ማለት ነው። በአውሮፓውያኑ 2000ዎቹ የእንግሊዝ ብሔራዊ ሴቶች ቡድንን ለመመልከት የሚመጡ ሰዎች ቁጥር ከ10,000 አይልቅም። በወቅቱ የሴቶች ብሔራዊ ቡድን ሲጫወት ለማየት ወደ ኪም ኢል ሱንግ ስታዲየም የሚመጡ ሰሜን ኮሪያ ቁጥር ግን እስከ 50,000 ይደርሳል። ተጫዋቾቹ ከዋክብት ናቸው ትላለች ብሪጂት። ደጋፊዎቹ ያውቋቸዋል፣ ፊርማ ይጠይቋቸው። ለብሔራዊ ቡድን መመረጥ ማለት ከሰሜን ኮሪያ መውጣት ማለት ነው። ሰሜን ኮሪያን ያለ መንግስት ፈቃድ ከሀገር ቤት መውጣት አይፈቀድላቸውም። አሜሪካውያን በጣም ረጅም ናቸው፣ ምክንያቱም ከኛ የተሻለ ይመገባሉ። እኛ የሌሉን ብዙ ነገሮች አላቸው፣ ነገር ግን እኛ አስተሳሰባችን ጠንካራ ነው ይሏት እንደነበር ታስታውሳለች ብሪጂት። በ2007 የሴቶች ዓለም ዋንጫ ሰሜን ኮሪያ በምድቧ ስዊድን እና ናይጄሪያን ጥላለፈች። ነገር ግን በሩብ ፍጻሜ በዋንጫ አሸናፊ ጀርመን ተረታ ወደቀች። በ2011 ሰሜን ኮሪያ ብሔራዊ ቡድን ስም በክፉ ይነሳ ጀመረ። ምርመራ ከተደረገላቸው ተጫዋቾች መካከል 5ቱ ከዚህ በፊት ታይቶ የማይታወቅ አበረታች መድኃኒት ተገኘባቸው። የሰሜን ኮሪያ እግር ኳስ ፌዴሬሽን ይህ ሊሆን የቻለው ተጫዋቾቹ ባህላዊ መድኃኒት ስለሚወስዱ ነው እንጂ አበረታች መድኃኒት ተጠቅሞ አይደለም ሲል አስተባበለ። ጥርጣሬ የገባው ፊፋ ከ2015 የዓለም ዋንጫ አገዳቸው። በ2019 ደግሞ ሰሜን ኮሪያ ለዋንጫ ውድድር መድረስ ተሳናት። በ2023 ሰሜን ኮሪያ ጥለው በነበረው ጥብቅ የኮቪድ መመሪያ ምክንያት ብሔራዊ ቡድን መንቀሳቀስ ስላልቻለ በውድድሩ ሳይሳተፍ ቀረም። የሰሜን ኮሪያ ሴቶች ብሔራዊ ቡድን ወደ እግር ኳስ የተመለሰችው ባለፈው ዓመት ነበር። በእስያ ጨዋታዎች ላይ ተሳትፋ ሁለተኛ በመውጣት የብር ሜዳሊያ ማግኘት ችላለች። የሰሜን ኮሪያ ሴቶች ብሔራዊ ቡድን ወደፊት ምን ሊያሳካ እንደሚችል ማንም ግምቱን ማስቀመጥ አይችልም። የሰሜን ኮሪያ ዲፕሎማቶች ለምን አገዛዙን ይከዳሉ? ከጥቂት ወራት በፊት በኩባ የሚገኘው የሰሜን ኮሪያ ኤምባሲ ከፍተኛ ዲፕሎማት ወደ ደቡብ ኮሪያ በመኮብለል አገዛዙን መክራታቸውን የደቡብ ኮሪያ ስለላ ድርጅት በቅርቡ ለቢቢሲ አረጋግጧል።
ሰሜን ኮሪያን የከዱ ዜጎች ጉዳይ ይፋ ለመሆን በርካታ ወራትን ይፈጃል። ለዚህም ዋነኛ ምክንያቱ ሰሜን ኮሪያ ከርተው ወደ ደቡብ ኮሪያ ከቆኑ በኋላ ከማህበረሰቡ ጋር በመደበኝነት ከመወዳደራቸው በፊት ስልጠናዎችን መውሰድ ስላለባቸው ነው። በቅርቡ በኩባ ከሚገኝ የሰሜን ኮሪያ ኤምባሲ የከዱት ከፍተኛ ዲፕሎማት የፖለቲካ ጉዳዮች ኃላፊ እንደነበሩ የደቡብ ኮሪያ መገናኛ ብዙሃን ዘግበዋል። የደቡብ ኮሪያ ብሔራዊ መረጃ አገልግሎት NIS ይህንን አስመልክቶ ለቢቢሲ ማረጋገጫ አልሰጠም። ዲፕሎማቱ የ52 ዓመቱ ሪ ጊዮ እንደሆነ የደቡብ ኮሪያ ቾሱን ኢልቦ የተሰኘው ጋዜጣ ቃለ መጠይቅ አድርጌላቸዋለሁ በማለት አስነብበዋል። ኮብልሎ የመጡ የሰሜን ኮሪያ ዜጎች ወደ ማህበረሰቡ የሚያዋደው የደቡብ ኮሪያ የውህደት ሚኒስቴር እንደገለጸው ዲፕሎማቶችን፣ ዲያስፖራዎችን እና ተማሪዎችን ጨምሮ ወደ 1000 የሚጠጉ ታዋቂ ሰሜን ኮሪያ ባለፈው ዓመት ከርተዋል። ይህም ከአውሮፓውያኑ 2017 ጀምሮ ከፍተኛ ቁጥር እንደሆነ ተገልጿል። የሰሜን ኮሪያ ዲፕሎማቶች በተለምዶ ያገዛዙ ሊቃን ተደርገው ስለሚወሰዱ የእነሱ መክዳት በስርዓቱ ውስጥ ያለ የዲፕሎማሲ ተልዕኮዎችን እና ዘላቂነት በተመለከተ ጥያቄዎች ያስነሳ ጉዳይ ሆኗል። ዲፕሎማቶቹ እየከዱ አስቸገሯት ሰሜን ኮሪያ በተለያዩ ሀገራት ያሉ በርካታ የዲፕሎማት ተልዕኮዎችን ለመዝጋት ተገዳለች። ሰሜን ኮሪያ ቆንጽላ ጽሕፈት ቤትና ኤምባሲዎችን ጨምሮ ከ2 ዓመታት በፊት በተለያዩ ሀገራት 53 የዲፕሎማሲ ተልዕኮ ጽሕፈት ቤቶች የነበሯት ቢሆንም በዘንድሮ ዓመት የካቲት ወር ወደ 44 ወርዷል። በቅርቡ በኔፓል፣ በስፔን፣ በአንጎላ፣ በኡጋንዳ፣ በሆንግ ኮንግ እና በሊቢያ ያሏትን የቆንጽላ ጽሕፈት ቤቶች ኤምባሲዎች ዘግታለች። እነዚህ ኤምባሲዎች የተዘጉት በሰሜን ኮሪያ ላይ በተጣለው ዓለም አቀፍ ማዕቀብ ምክንያት እንደሆነ የደቡብ ኮሪያ ውህደት ሚኒስቴር ገልጿል። ተንታኞች በበኩላቸው አገሪቱ ይህንን እርምጃ የምትወስደው እያካሄደች ባለችው አንዳንድ ነገሮችን መልሳ የማወቅ ጥረት እንደሆነ ይገልጻል። በቅርቡ የተዘጉት የዲፕሎማሲ ተልዕኮች የተቋቋሙት በአውሮፓውያኑ 1960ዎቹ እና 1970ዎቹ ይህም ሰሜን ኮሪያ እና ደቡብ ኮሪያ በተባበሩት መንግስታት ድርጅት ድምፅ ለማግኘት ሲወዳደሩ ነው። አሁን ግን ያለው እውነት ያ አይደለም። ሰሜን ኮሪያ ዲፕሎማሲያዊ ግንኙነቷን ማጠናከር የምትፈልገው ጸረ አሜሪካ አቋም ካላቸው ሀገራት ጋር ነው። ይህም የተባበሩት መንግስታትን ማዕቀብ በማምለጥ እንዲሁም የውጭ ምንዛሪ ማግኘት እንዲያስችላቸው ነው ይላሉ። በተለያዩ ሀገራት የሚገኙ የሰሜን ኮሪያ ዲፕሎማቶች ግማሹን የሥራ ማስኬጃ በግል መሸፈን ያለባቸው ሲሆን፣ ነገር ግን የተባበሩት መንግስታት የጣለው ማዕቀብ የውጭ ምንዛሪ ለማግኘት ፈታኝ እንዳደረገው ነው። በዚህ እና በተጨማሪ ከሰሜን ኮሪያ አገዛዝ ከሚደርስባቸው ጫና እየከዱ ነው። ዲፕሎማቶች እያጋጠሟቸው ያሉ የምጣኔ ሀብት ፈተናዎች በተመለከተ ወደ ደቡብ ኮሪያ ከርተው የገቡ ሰዎች የሰጡን ምስክርነት ያስረዳል። በቅርቡ በኩባ ከሚገኝ የሰሜን ኮሪያ ኤምባሲ የከዱት ሪ ጊዮ ከደቡብ ኮሪያ ቾሱን ጋዜጣ አድርገውት በነበረው ቆይታ የሰሜን ኮሪያን የውጭ ጉዳይ ሚኒስቴር ሰራተኞች ክራባት ያሰሩ ለማኞች ሲሉ ጠርተዋቸዋል። ይህ አነጋገራቸው በከፍተኛ ማህበራዊ ደረጃ ላይ እንዳሉ የሚቆጥሩት ዲፕሎማቶች ምን ያህል አነስተኛ ክፍያ እንደሚከፍላቸው ያሳይ ነው። በእነዚህ የፋይናንስ ችግሮች የተፈተኑ ያሉት የሰሜን ኮሪያ ዲፕሎማቶች ኃላፊነታቸው የከበደ ነው። ሁለቱ ኮሪያዎችን ለማዋሃድ የነበረው እቅድ በመሰረዝ ተቋማትን ያፈረሱት የሰሜን ኮሪያው መሪ ኪም ጆንግ ኡን የሁለቱ ኮሪያ ፖሊሲዎችን ጠበቅ አድርገው የዲፕሎማቶቻቸው እንዲከታተሉ የምርምር እና የዲስፕሊን እርምጃዎች እንደሚወስዱ በደቡብ ኮሪያ ብሔራዊ መረጃ አገልግሎት የሰሜን ኮሪያ ተንታኝ የነበሩት ኮዋክ ጂልሰፕ ይናገራሉ። ዲፕሎማቶች ስጋት ያደረባቸው ሲሆን የቤተሰቦቻቸው ወደፊት ዕጣ የበለጠ የሚያሳስባቸው ሁኔታ ላይ ናቸው ይላሉ። ከ65 ዓመታት በኋላ ከጥቂት ወራት በፊት በኩባ እና በደቡብ ኮሪያ መካከል የተጀመሩ የዲፕሎማሲያዊ ግንኙነት በኩባ በሚገኙ የሰሜን ኮሪያ ዲፕሎማቶች ላይ ጫና ሳያሳድር አልቀረም። ለረጅም ዓመታት ኩባ ከጥንት አጋሮቿ አንዷ ከሆነችው ሰሜን ኮሪያ ጎን መሆኗን ስትገልጽ ቆይታለች። በአውሮፓውያኑ 2016 አገዛዙን የከዱት በዩናይትድ ኪንግደም የሰሜን ኮሪያ ምክትል አምባሳደር ታዩ ዮንግሁን በቅርቡ ከከዱት ሪ ጊዮ ጋር የቅርብ ባልደረባ እንደነበር በፌስቡክ ገጽ ገልጸዋል። የሪ የመጨረሻ ዋነኛ ተልዕኮ የነበረው ኩባና ደቡብ ኮሪያ ዲፕሎማሲያዊ ግንኙነት እንዳይፈጥሩ መከላከል ነበር። የአገዛዙን ትዕዛዛት ለማስፈጸም ቢሞክርም ኩባ ለደቡብ ኮሪያ ያላት ዝንባሌ እያደገ በመምጣቱ የመሳካት ዕድል አልነበረውም ይላሉ። ከጥቂት ዓመታት በፊት በ2019 በአጭሩ በተቀጨው የአሜሪካ የሰሜን ኮሪያ መሪዎች ስብሰባ ላይ በተሳተፉት ዲፕሎማቶች ላይ መገደልና ከሀገር መባረር ጨምሮ የከፋ ቅጣቶች ተፈጽሞባቸዋል ተብሏል። የሰሜን ኮሪያ ዲፕሎማቶች ከአውሮፓውያኑ 1990ዎች ጀምሮ አገዛዙን የሚከዱ ሲሆን ሪፖርት የማያደርጉትን ጨምሮ ትክክለኛው ቁጥር ከፍ ሊል ይችላል። ተንታኙ ኮዋክ እንደሚሉት አገዛዙን ከከዱት ተቋዳሚዎች መካከል በኮንግ የሰሜን ኮሪያ ኤምባሲ የመጀመሪያው ጸሐፊ የነበሩት እና በአውሮፓውያኑ 1990 ወደ ደቡብ ኮሪያ የሸሹት ቲኦንኩን በቀጣዮቹ ዲፕሎማቶች
ላይ ከፍተኛ ተጽዕኖ እንዳሳደሩ ይጠቁማሉ። የሰሜን ኮሪያ ዲፕሎማት የሆኑት የከዱትን ታይአይ ማየት ይችላል። ቴ አገዛዙን ከድተው በደቡብ ኮሪያ ውስጥ ንቁ ተሳታፊ በመሆን ተመራጭ የምክር ቤት አባል እና የገዢው ፓርቲ ጠቅላይ ምክር ቤት አባል መሆን እንደሚቻል አሳይተዋል ይላሉ። በተለያዩ ውጭ ሀገራት ተሰማርተው ለሚገኙ የሰሜን ኮሪያ ዲፕሎማቶች አገዛዙን መክዳት ከተራ ዜጎች ጋር ሲወዳደር ቀለል ያለ ይሆናል። ነገር ግን እነሱም ቢሆን በሰሜን ኮሪያ ያሉ ቤተሰቦቻቸውን ደህንነት ማረጋገጥ አለመቻላቸው ፈተና ይሆንባቸዋል። የዛሬው ቪዲዮ እዚህ ላይ ፈጸምኩ። አብራችሁን ስለቆያችሁ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርም እና የሚያስደንቅ ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት።